aman aman ተስፋዬ ለማ ከጉዶን ይዘንቀ ጉዶን ጋምቤላ አመርባኮ ከዛ የመጣው በሙሉ ጉድ አረጉት ተስፋዬ ለማ እና እንግዲህ አራተኛው አብዮት ሲከበር በጣም የውጭ ሚዲያዎች በሙሉ ይመጡ ነበር እና በንጉሱ ስርዓት ይሄ 69 በንጉሱ ስርዓት እዛ አካባቢ ያሉ ልጆች የሐመር ጋምቤላ ያሉት አይለብሱም እና ዳሃ ስለሆኑ ነው ምንም ነገር ስለሌላቸው ነው ማይለብሱት ተብሎ ያንን ለማሳየት ተስፋዬ ለማ ያው እንግዲህ እሱ ገጠር ምናምን እየሰራ ነበር ኢትዮጵያ ሙዚቃ ምናምን ነገር በሙሉ ያጠና ያለ ተስፋዬ ለማ ግርማ ነው የሚባል ነው መቶ አለቃ ግርማ ነው የመደበው ተስፋዬ ማለት ነው እዛ ሐመር ይተዋወቃሉ ግርማም እዛ ወደዛ እንትን ተብሎ ነው በንጉሱ ጊዜ በቃ ወደ ግዞት ምናምን ተልቋል ከዛ በኋላ ደርግ ስልጣን ሲል ነው መጥቶ በኋላ እኮ ፖሊሲንግ ጀነራል ነው ተደማጭነት የነበረው ሰው ነው እና ተስፋዬን ሾም 500 እንደኝ በቃ ዋናው ትኩረት የምናደርገው እዚህ ላይ ነው ተብሎ ምክንያቱም እነኚህ ልብስ ለብሶ ተሻሽለዋል በንጉሱ ጊዜ ግን በቃ ምንም ስለሌላቸው ነው ማይለብሱ አሁን በእኛ ጊዜ ምናምን ተብሎ በቃ እነሱ ትኩረት ተደርጎ አዲስ አበባ ዩኒቨርሲቲ 5 ሰዎች እየበሉ እየጠጡ ተብሎ ልብሳቸው መርካቶ ሄዶ ተስፋዬ አሰፉት ብሎ ለብሰው ትሬኒንግ ሁሉ ተሰርቶ የባህሉ ቀን እዛ ጋር ሲደርሱ አውልቋል ታጥስ በሙሉ አውልቆታል ተጀጀብ ያደርግኛ ባህላችን አይደለም አፈር እያለሱ ተቀብጠው ብላ ፖፖ ያሉ ገቡ በሙሉ ካሜራው ተቶ እነሱ ላይ ወይኔ ጉድ ሆነ ይላልም ሊታይ ነው ማለት እነሱ የሚሉት ምንድነው እኛ ባህላችንን ማወቅ አለበት መንግስቱ ባህላችን እንደዚህ ነው መንግስት ደግሞ በንጉሱን እንትን ለማድረግ በቃ እነሱ ተረስተዋል ለማለት ነው ከመጡልም አውልቆ ምናምን በቃ ዞር ባልበላም ይያል በቃ እኛን እንደዚህ ተስፋዬ ጋማ ባርኩ ከዛ በፊት እኮ ተስፋዬ ለማ በግጥሙም ተይዟል አልማዝን አይቼ አልማዝን ሰዓት ሶስተኛው አልማዝ ወጣ ድንገት ብሎ እኮ ገጥሟል ማን ለማለት ፈልገው ነው አረኔ ስለ አልማዞች ወታደራዊ መንግስት እዛ ውስጥ ያሉት ሶስቱ ስልጣን ያዙት ማለት ነው ጀነራል ተፈሪ ባንቴ ደርግ ሊቀመንበር ናቸው ሻለቃ መንግስቱ ኃይለማርያም አንደኛ ተቀዳሚ ሻለቃ አጥናፉ አባተ ሁለተኛ ተቀዳሚ ናቸው እነሱን ለማለት ነው ለምታው ሸቤ ወስደው ከተቱት ግጥሙ ላይ ያለው ነገር ብዙ ነገር እንትን ያደርግ ነው የሶስቱ አልማዞች ስራ አስቸገረኝ ጥሩ ወርቅ ተሽላለኝ ሄድኩኝ ወደ ጥሩ ወርቅ አልማዞችን ትቼ አላዋጣም ቢለኝ ነገሩን ገምቼ አለያው ምን ጥሩ ወርቅ የምትባለው ያባች ተባለ ስለዚህ ደርጋ ያስፈልግም ያባሉ ተመነዘረ እንደዚህ ተብሎ ጥሩ ወርቅ ያባለች እንደዚህ ብላል ተብሎ ያኔ ደግሞ እነ ደበበሸቱ እነ ወጋየሁ ሰልፍ አድርገው ነበር እነሱም ታስረው ነበር እኮ አያስ ከኋላቸው ያባ ገባና እነሱም ጋማ እስር ቤት ለተስፋዬ በጣም በችግር ነው እንትን ያደርጋው ግጥም ምናምን እኮ ጎበዝ ነው ተስፋዬ በጣም ብዙ እንትን ያደርጋል ዓርብ ዕለት ማታ ነው ለቅዳሜ አጥባ ዘሪውን በቀለ የዘፈነው ጩኸት የሰማሁት ከቤት አቅራቢያ የሚል ዘፈናል እና ዘሪውን እኮ ልክ ነው እንደዛ ዓርብ ዕለት ማታ መጥቶ አንዱ ሰው ዘርፎት ሄዷል እሑድ ቀን አገኘውና ለምን ቀረ ቅዳሜ ሲለው ዓርብ ዕለት ማታ እንደዚህ ሆኜ ከተስፋዬ ጽፏል ነገሩ ዘፈነው ራሱ በቃ እንደዚህ ሆኖ ዓርብ ዕለት ማታ ነው ስሙ ዘፈኑ አጣጡ ምን ይሆን ምክንያቱ በማለት ፈሪቼ ትልቁን ዱላዬን ከራስጌ አንስቼ ነገሩን ላጣራ ቀስ ብዬ ስወጣ አየሁኝ አንድ ሰው ወደኔ ሲመጣ መስከረም 2 1982 ኮሎኔል መንግስቱ ኃይለማርያም
በቴሌቪዥን ብቀሉ በአብዮት አደባባይ እንትን አድርገው ኢትዮጵያ ከዚህ በኋላ ቅይጥ ነው ኢኮኖሚ በቅይጥ ኢኮኖሚ ትመራለች። ቅይጥ ኢኮኖሚ ደፍን ያለ ሰንሰለት ሶሻሊዝም አሁን ቀርቶ በቅይጥ ኢኮኖሚ ልክ ዩጎዝላቪያ እንደምታደርገው ማለት ነው። ይሄን ሐሳብ እኮ አጥናፉ አባተ አንስቶ በፍጹም አብዮት ተቀለበሰ ተብሎ እኮ አጥናፉ ለመሞቱ ምክንያት እኮ አንድ ብቻ ቅይጥ ኢኮኖሚ ነች። ያው አጥናፉ እኮ ተናግረው ነው ህዳር 2 1970 ዓመተ ምህረት እኮ ደርግ ስብሰባ ላይ ተናግረዋል። እጃቸውን ወጡ ተዘግቷል። ስብሰባው ስለ ሚሊሻ ምናምን ነገር የሚነጋገሩት ያን ጦርነቱን ተሰላለ በሚሊሻ ጉዳይ ነው። ያ ምንድነው ዘግተናል ስብሰባ እኮ አይ አታፉን ልናገር። አንደኛ ህዝብ ደህንነት ድርጅት የሚባል ነገር መፍረስ አለበት። ህዝቡን አሰቃይቶታል። ሁለተኛ እኛ ለህዝቡ ቃል የገባነው ቃል አለ። ወታደሮች ነን ስልጣን ለህዝብ አስረክበን እንሂድ። ያኔ ደግሞ ሻለቃ መንግስቱ ስልጣን ላይ እንዴ እቺንማ ማን ይለቅ ጥናፉ። ሶስተኛ ድፍን ያለ ሳይንሳዊ ሶሻሊዝም የሚባል ድርቅ ያለ ሶሻሊዝም እና ከኛ ባህልና እምነት ጋር አይሄድም በብዙ መንገድ። ስለዚህ ነገር እንትን ማድረግ አለብን። ቅይጥ ኢኮኖሚ የሚያስፈልግ በቃ አብዮት ተቀለበሰ። ህዳር 4 ስብሰባ ተጠራ። ከዛ ሻለቃ ጌታቸው ሽበሽብ ገብቶ አንተ አዳሪ ምናምን በቃ ይዞት ማን ነገር ደርግ ስብሰባ ላይ ምክንያቱም ያኔ ጥር 26 ቀን ከስንት ወር በፊት ነው ጥር 26 ቀን 1969 ዓመተ ምህረት እነ ጀነራል ተፈሪ ማንቲ እዛ እኮ ቤተ መንግስት ተገለዋል። እነሱ እነ ሻምበል አለማየሁ ምናምን በሙሉ እነ ሞገስ ወልደ ሚካኤል ኢህአፓ ናቸው ተብሎ እኮ ተገለዋል። እና ከግድያው በኋላ መቶ አለቃ ገበያው ተመስገን እንግዲህ መገዳደል ያለ እንትን ካለ እኮ ፍርድ ማቅረብ ነው እንጂ መገዳደል ምናምን አለ። ልክ ነው ገበያው ምናምን በስንተኛው ቀን ገበያውን ጠብ ተደረገ አውቀዋል ማን እንደገደለው ማለት ነው። ስለዚህ አሁን አጥናፉ አባተ ሲወሰድ ከስብሰባ ላይ ማን ይናገር? ግብጽ ሀገር እኮ ስብሰባ ላይ ናስር እኮ በጣም የታወቁ ናቸው። ግብጽ በጣም ይወዳቸዋል። ስብሰባ ላይ ምናምን ነገር በቃ አሊ ቢሉት ተረሰን ነው ጥያቄ ያለ ምናምን ብሎ እርሱ አመራሩ ትክክል አይደለም ይሄ በዚህ ሰው ደነቀጠ ሰብሰባ ልክ ነው መተቸት አለብን። እኔም እኮ እናንተ አይደል እንዴ ከእናንተ ትችትን ካለ በቃ አሊ በቃ ሻይ ወጥቶ ተመለሱ። ሌላው ደግሞ እንትን አለ ቃሊም ስላለ በቃ ይፈቀዳልና እኔም ጥያቄ አለኝ በቃ አመራሩ ትክክል አይደለም ይሄ በዚህ ትክክል አይደለም ና ስልጣንን አንተ እንትን ማድረግ አለብህ ብሎ ዞር ሲል አሊ የለም ወንበር ላይ ግን አሊ የት ሄደ ምናምን ብሎ ቁጭ አለ መጠለፉ ነው ማለት እና በዛ ስብሰባ ላይ ሻለቃ አጥናፉ ሲወሰዱ ማንም እንትን አለ የለም። ቴሌቪዥን ለህዝባችን በበለጠ ትምህርትና ዕውቀት ለማካፈል የሚቻልበትን ዘዴ በመሻት ለምናደርገው ጥረት ቴሌቪዥን ተጨማሪ መሳሪያ ስለሚሆን የኢትዮጵያ ቴሌቪዥን ጣቢያ መርቀን ስንከፍት ደስ ይለናል። መስከረም 2 1977 ሮብ ቀን ሁሉም ቀለም ቴሌቪዥን አየሁ። 12 ከተሞችን ስርጭት አገኙ ቴሌቪዥን እኔ ራሴ አየሁ። የዛን ጊዜ ታየኩ ቴሌቪዥን። ከአንድ ወር በፊት የኢትዮጵያ ሻምፒዮና ተጫውተን ነበር። ነቤታ ቢራ ያለው ሻምፒዮና ላይ ነበር። በብላክ ኤንድ ዋይት ነበር ያየሁት። መስከረም 2 ቀን እነኛ አመቱ ምናምን በቃ እንዴ በቀለም ታየው። እኔም ራሴ ማለት ነው። ህዝቡ በጣም ደስ ያለበት ቀን ነበርና መስከረም 2 ቀን ነው ቴሌቪዥን በየመስከረም 2 ቀን እንኳን አዳዲስ ነገሮች ይመጣሉ። ድሮ ልክ ጥቅምት 23 ነው ብዙ ነገር እንትን የሚባለው የጃንሆይ የዘውዴ ጫኑበት ቀን ተብሎ ጥቅምት 23 ነው። የኢትዮጵያ ቴሌቪዥን ራሱ ስራ የጀመረው ጥቅምት 23 1957 ዓመተ ምህረት። አሁን ደግሞ ቀለም ቴሌቪዥን የታየው ደግሞ መስከረም 2 ቀን ልክ በበዓሉ ማለት ነው። በቃ አብዮታችን ምናምን ተብሎ በቃ ሞቅ ደመቅ ባለ ማለት ነው የተከበረውና ቀለም ቴሌቪዥን የታየው የዛን ጊዜ ነው። ኢሳፓም የተመሰረተው የዛን ጊዜ ነው። መስከረም 2 ቀን ነው ኢሳፓ መስረታ። መስከረም 2 ቀን 1977 ዓመተ ምህረት መጀመሪያ ኢሳፓኮ ነበር። ኢሳፓኮ ማለት አደራጅ ፓርቲ ነው። አባት ነው ኢሳፓ ማለት ነው። አባት ነው ኢሳፓኮ ማለት። በነገራችን ላይ ኢሳፓኮ ውስጥ ማዕከላዊ ኮሚቴ 138 ናቸው። ማዕከላዊ ኮሚቴ ይባሉ። ከ138 ውስጥ አንድ ሴት ብቻ ነው ያለችው። ጓድ ጥሩ ወርቋ ቀዩ ትባለች። የሴቶች ጉዳይ ኃላፊ አንድ ሴት ብቻ ለሴቶች ነው የመጣው ተብሎ ማለት ነው። በሚያኔ ይባል ነበር። ሴቶችን ነው በቃ ለአብዮቱ በቃ ትልቁ የመጣው ለሴቶች ነው። ሴቶች ጭቆና ሴቶች ምናምን ተብሎ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም። ወንዶቹ እነሱ ላይ አይመጣ እንኳን አብዮቱ አይነጋም ለሊቱ አሉ። በቃ እንደዚህ ያለው በዛን ጊዜ ማለት ነው። እና እንግዲህ ከቀበሌ ብለው ሁሉ ነገር እያስፈቀዱ የወጡት ኪነት ምናምን ሴቶች የሚናቱ ኪነት ባል በቃ ምን ቤት ውስጥ ቁጭ አለ። እና ኢሳፓ የተመሰረተው እንግዲህ መስከረም 2 1977 ዓመተ ምህረት
በዛን ጊዜ ነው የኢትዮጵያ ሻምፒዮን ሲደረግ 76 መጨረሻ ላይ ማለት ነው። ሁሉም እንግዲህ አሁን እኔ ራሱ የኢትዮጵያ ሻምፒዮን ሜዳሊያ ነበረኝ። ሶስተኛ ነው የወጣነው። ጨርቃ ጨርቅ አሸንፈን አንድ ጎል ያገባሁት እኔ ነኝ ተጋበሌ ማለት ነው። አልፌን ያገባሁት ብዬ አልፌን ያገባሁት ግን ተጋባ አልፌን ያገባም እኔ እንደው መኖርን ማላስተዋስ እንትን ብትል ይሻላል። ተጋባ ጎሉን ኢትዮጵያ ቴሌቪዥን እኮ አለ ፊልም እንዲሰጡኝ ግን ያቺ እኛ ላይ ያገባው ጎል ነች ያለችው ተብሏል። እንግዲህ እና እዛ 2-1 አሸንፈን ሜዳሊያ ተሰጠን። ሜዳሊያው የ10ኛው አብዮት በዓልና የኢሰፓ ምስረታ ይላል። ኢሰፓ ምስረታው በጣም እንትን ያለ ነው። ሜዳሊያ አለኝ በዓሉን ለማድመቅ ኢሰፓ ምስረታን ለማድመቅ ውድድሮች ሁሉ ሜዳሊያዎች በዛ ነው እንትን ያሉት የተቀረጹት ማለት ነው። ታዲያ እኮ ኢህአዴግ ሲገባ ጣልኩት ሜዳሊያው ኢሰፓ በዓል ሲለቀሙ ብያዘስ ምናምን ብዬ በቃ ወደዛ መንገድ ላይ ሜዳሊያ ካገኛቸው የኔ ነው እንትን ኢሰፓ በዓል እንግዲህ ለምን በጣም ብዙ ጦርነት ነበር። በጣም በነገራችን ላይ 134,000 ናቸው ወታደሩን ጨምሮ የኢሰፓ በዓል የሚባሉት ማለት ነው። ማዕከላዊ ኮሚቴ ደግሞ ያው የተወሰነ ነው ማለት ነው። እንግዲህ ልብሱም እኮ ይፋ የሆነው የዛን ጊዜ ነው። በቃ ይሄ ልብስ ደማቁ ልብስ አለ አይደል? በቃ እሱ የኢሰፓ በዓል ነው። ውሃ ሰማያዊ ግን ሰራተኛው እንዲለብስ ተደረገ። ያን ጊዜ ላዩ ካኪ ውስጡ ውስኪ ምናምን ይባል ነበር። አሁን አብዮቱ ትክክለኛ እንትን መስመር ላይ ነው ያለው። በቃ ሁሉም አንድ አይነት ልብስ እንዲለብስ ማለት ነው። ውሃ ሰማያዊ ሰራተኛው ነው የሚያደርገው። ከ500 ብር በላይ የሆነ ሰራተኛ የሚያደርገው ነው። ሳይው ተጋለጠ አሰቡ 200 ብር ነው ምናምን በባላው እያለ ለቤተሰብ እየነገረ ያው እቺ ለወስ ሲባል ከ500 ብር በላይ ሆኖ ታወቀ። ያው እዚህ እንግዲህ ልብስ እኮ ተጋለጠ እና ልብስ ሰራተኛው እንዲለብስ ሲፈረድ ሱቅ እንዳለ ተዘጋ። ማን ይግዛ? ሰራተኛው ነው ገንዘብ ያለው ማን ይግዛ? ያው ሁሉ ሱቅ እኮ ተዘጋ። የቡቲክ ብራም ይባል ነገር ወጣ እና ሀሳብ ያመጡ እኮ ሻለቃ መንግስቱ ናቸው። አንድ ጨዋታ ለተጫዋቾች ሚካኤል ብርሃን የሚባል የብሔራዊ ቡድን ነው የቀይ ባህሩን ተጫዋች ነው። ከአስመራ መብራት ያለ ተቀይሮ ነበር። ከአስመራ ኤሌክትሪክ ወደ አዲስ አበባ ኤሌክትሪክ ማለት ነው። እና ወኪል ያስፈልጋል ደሞዝ ያለው የሚቀበል ለእናትዩ 50 ብር ነው ማገኘው ብሎ ነግሯቸዋል። እና የደሞዝ ቀን ተጠሩና ሲያዩ 420 ብር ነው የሚወስዱ። ኧረ ይሄ ልጅ የደሞዝ አይደለም 50 ብር ነው ይሄ በቃ ደርሶ ከዛ ነቁበት ማለት ነው 400 ብር እንደሚበላ። ከአዲስ አበባ ወደ አስመራ ሊቀየር ፈለገና ደወለላቸው ለእናቱ ለማጣ ነው ምናምን ስለ በቃ ተስማምተናል አጥተን እዛዛው 400 ብር ላጣ ያደርጋል ማለት ነው። እና እንግዲህ የሰፋው ልብስ እንግዲህ ያን ጊዜ 500 ብር የሚበላ ታወቀ ማለት ነው። ብዙ ብር የእንደኛ ግን በጣም የደመቀ ነው። እና የሰፋ አባይሉት በጣም ብዙ እንትን ያደርጋሉ። በነገራችን ላይ ቤተክርስቲያን አይሄዱም። ልጆቻቸውም ክርስትና ያነሱ ትዳር እንኳን ሲይዙ በቁጥጥር ኮሚሽን አለ ተጽፎ ለበላይ ታይቶ ነው ሊከለከልም ይችላል። በጣም በጥናት እኮ ያው የእምነትም ጉዳይ አለ። ክርስትና ማለት ነው ብቻ ቤተክርስቲያን የማይሄዱ ኮሚኒስቶች ቤተክርስቲያን አይቀበሩም ተብሎ የሰፋ አባል አይቀበሩም ተብሎ በቃ ሜዳ ላይ ነው መቀበር ያለባቸው ራሳቸው ባወጡት። እንደውም ጎጃም ክፍለ ሀገር እንግዲህ እዛ እምነቱ እኮ በጣም የጠበቀ ነው። እዛ እኮ አንዱ የህብረት ስራ ማህበር ሊቀመንበር የሆነ ወጣት ነው የሰፋ ማዕከላዊ ኮሚቴ አባል ነው። አባቱ ሲሞቱ እኮ ሜዳ ላይ የተቀበረው ጉድ ተብሎ ማለት ነው። እንደውም እርሻ ሲታረስ ወይ እንደዚህ የሬሳ ከተገኘ የሰፋ አባል ነው መንገድ ላይ ነው የሚቀበሩት። እና እንደዚህ እስከመሆኑ እኮ ተደርሶ ነበር። እና ያን ጊዜ በቃ የእምነቱን ጉዳይ ቅድም እያችልም አቤ ጉበኛ እኮ ከአንድ የሰፋ አባል ጋር ተከራክሮ ነበር። ሰውየው ፈጣሪ የለም ብሏል። አቤ ደግሞ አለ አሉ አቤ ጉበኛ። ያው ግጭት አንዳንዴ ያለ አይደለም ታሰረ ሰውየው እና አቤ ሊጠይቀው እንግዲህ እግዚአብሔር ይፍታ እንዳል ፈጣሪ የለም ብለሃል መታምነው በማርክስ በእንግሊዝ አይደለም በሶስት ያው 3 ብርቱካን ይዤላቸው ወጣ ያውላ 3 ብርቱካን ሰጥተው ያው እንደዚህ መታቸው ማለት ነው። በእነሱ ነበር እንትን ተብሎ ማለት ነው። ማርክስ እንግሊዝ ስለ ሌኒን ደግሞ ላጫውታቸው። መስከረም 2 ቀን ነው ሌኒን መስከረም 2 1976 ዓመተ ምህረት ነው ሐውልቱ የተተከለው። ምናልባት አሁን ወጣት የሆናችሁ ምናምን ነገር ላታውቁ ትችላላችሁ። ኢሼ ጋር የተተከለው መስከረም 2 1976 ዓመተ በጣም ብዙ ዲፕሎማቶች ምናምን ተጠርተው ሞቅ ባለ ሁኔታ ነው የተከበረው ሐውልቱ የተመረቀው። ጓድ ሊቀመንበር መንግስቱ ናቸው እሳቸው መረቀው። የፈረሰው ግንቦት 15 ኢህአዴግ ግንቦት አረ የገባው ግንቦት 5 ወታደራዊ መንግስት ስልጣን ላይ ያለ ጀነራል ተስፋዬ ገብረ ኪዳን አስፈረሱት። ለካ ወዳጁ ሻለቃ መንግስቱ ብቻ ነበሩ። ሴት በጣም ሊፈረስ ተባለ። ይታያችኋል አይደል ፎቶግራፍ ላይ ሰው በመዶሽ እኔ የት ጋር እንዳለው አይታችኋል። አንዱ አፍራሽ እኮ ነው የነበረው። ግን እዚህ ፎቶ ላይ አልነበርኩ። እኛ ስንመጣ ማሰው ነበር። የሚገርመው የመረብ ኳስ ተጫዋች ለትሬኒንግ ይሄዳሉ። እኛ እዛ ቆመን ሐውልት እየፈረሰ በቃ በሙሉ መኪናው ራስ ቆሞ እዛ ጋር መኪናው ተቀመጡ። ድንጋይ በድንጋይ ሲመታ ይወጣ እንግዲህ በቃ ታላለ። ይሄ አንድ ሰውዬ እንደውም ይሄ በቆሎ ያበላ ነው ተው በለው ምናምን እየተባለ ሌኒን በቃ ያኔ የተከበረ ሌኒን እንደዛ ተብሎ ነው በጣም
በጣም የሚገርመኝ አንድ 77 ዓመተ ምህረት የኢትዮጵያ ብሔራዊ ቡድን ከናይጄሪያ ተጫውቶ ነበር። ከናይጄሪያ ተጫውቶ በቃ ናይጄሪያ ተጫውቶ ድብድብ አድርጋቸው በኋላ አንድ ሩሲያ ያለ እሱም በለው ወይም ናይጄሪያ ነው በለው ይባላል። እሱ እኮ ነጭ ነው፣ ግን ምን ያህል በቃ ለመምታት አሳቦ ለመምታት የሚያደርጉት ነው። እና ሌዲንም እንደዚህ ነው ያደርጉት። በኋላ ፍርሶ እዚህ መንገድ አዲስ አበባ መንገዶች ባለስልጣን ምናምን እዛ ነው ያለው አይቼዋለሁ ነው አንድ ጊዜ። አሁን ቅርብ ጊዜ ግን ሄጄ የለም አሉ። ዘመድ ሊጠይቅ ሄደዋል ይሁን ምን ይሁን አላውቅም፣ ብቻ የለም አሉ። ሌኒን ባለበት ሌኒን ሐውልት እንግዲህ በጣም ከፍተኛ ገንዘብ እኮ ነው የወጣበት። የሌኒንም ሐውልት የተተከለው መስከረም 2 ነው የፈረሰው ግንቦት 15 1973 ዓ.ም ግንቦት አመታን በዛ ፈረሳችሁ ምን አላችሁ ትጠየቃላችሁ። ስንት ወጪ ወጣበት ነገር እንትን አደርጋችሁ እኔንም ጨምሮ ማለት ነው። መስከረም 2 እንግዲህ ያው 1967 ዓ.ም አጼዎቹ ስርዓት ያበቃበት ግን ተመልሶ ይመጣል ያሉ ነው። ከመጣም ጥሩ ነው አለን ቆጥራለን እኮ። እና እንግዲህ ወታደራዊ መንግስት ስልጣን ይዞ እንግዲህ ሀገሪቱን መምራት የነበረበት 17 ዓመት በቃ ስንከታከል ሁሉም ነገር እንግዲህ ኢኮኖሚ ራሱ ምናምን ነው። ሁሉን ነገር ወደ ጦር ግንባር ካለ በቃ ሁሉን ነገር ጦር ግንባር ነው። ምንም የምታንሰው ነገር የለም። ኢኮኖሚ ምናምን ነገር በቃ ሁሉን ነገር ወደ ጦር ግንባር። ከዛ በኋላ እንግዲህ በየዓመቱ መስከረም 2 ቀን ይመጣ ነገር መስከረም 2 ቀን እኮ በሚከበርበት ሰዓት ማንም ሰው ቤቱ አይቀርም። አራስ ታይታ 2 ቀን 4 ቀን ከሆነ ውጭ ተበላለ ማንም አይቀርም። እና እንዲህ ታጥሮ ነው አብዮት አደባባይ ንግግር ነው። 71 ዓመት ወረ ሻለቃ መንግስት እኮ 4 ሰዓት ነው ንግግር ያደረጉት 4 ሰዓት። ካስትሮ ሊናገሩ ፈልገው ነበር። እሳቸው እኮ 7 ተኩል ንግግር አድርገዋል። የተባበሩት መንግስታት ሪከርድ እሳቸው ነው በዓለም 7 ሰዓት ጓ እያደረጉ የተባበሩት መንግስታት ሰው ሲተኛ ጓ እያደረጉ እንደው ምን የሚባል ነገር አለ። እና በጣም ንግግራቸው ስለበዛ ሰው ሁሉ ይወጣ አይደልና ለጓድ ካስትሮ ጽፈው ሰጡ። ሲጨርሱ መብራቱን አጥፍተው ይወጡ። ተባበሩት መንግስታት ሁለቱ ተገናኙና እዛን ቀን እንግዲህ እንደዚህ ተባለ። ካስትሮ መጥቶ ነበር እዛን ጊዜ። በኋላ መስከረም 2 ቀን እንግዲህ ታስታውሱታላችሁ አይደል? የዛሬ ጨዋታችን የሚመሰል ነገ ደግሞ መስከረም 3 ቀን ነው። አሪፍ ጨዋታዎች አለን። እነሱን ይዤ እመጣለሁ። ለዛሬው እንግዲህ እነን ከእናንተ ያገናኙት ካሜራማኖች ለነሱ ሞቅ ያለ ጭብጨባ ለኔ ደግሞ ከፍ ያለ ጭብጨባ ያስፈልገኛል። እንግዲህ ነገ እስክንገናኝ ቻው በሰላምታ